እንደሆነ አስተምረዋል። በፍጹም እንደማይሞት አስተምረዋል። አይ አምላክ ስለ እኔ ኃጢአት ብሎ ሞቶልኛል ብሎ ሂሳብ የለም። አምላክ አይሞትም። ቦታቸዋለ አምላክ ከባህሪያቶቹ መካከል ምንድን ነው? አልሐይ ቦታቸዋል አለዚ ለይሰ ለሁ ቢዳያ ፊ ሐያቲሂ ወለይሰ ለሁ ኒሃያ ፊ ሐያቲሂ። እርሱ ዘላለማዊ ህያው ነው። በህያውነቱ ላይ ጅማሬም ፍጻሜም የለውም። ህያውነቱ የጀመረው ከዚህ ጊዜ ጀምሮ ነው። እስከዚህ ድረስ ደግሞ ፍጻሜውን አግቷል ተብሎ አይገለጽም። አምላክ ሁወል አወል ወልአኺር ይላል። ስለ ራሱ ሲናገር አምላካችን አላህ እኔ የመጀመሪያውም የመጨረሻውም ነኝ አለ። ቦታቸዋለ ፍጥረታት ግን ጅማሬና ፍጻሜ ያላቸው፣ እርሱ ግን ጅማሬና ፍጻሜ የለውም። ቦታቸዋለ ይሄ ነው። ሌላኛው ባህሪው እርሱ መለኮት ብቻ ነው። ባህሪያቶቹ ሁሉ በመለኮትነቱ ላይ ሰውነት የለበትም፣ የፍጡር ባህሪ የለበትም፣ ቅልቅል የለውም። በሰዎች እኔ ረቡ ላአተገየር ይላል። እኔ አምላክ ብቻ ነኝ፣ አልለዋወጥም፣ አልቀያየርም ይላል። አምላክም ነው ሰውነት ብሎ አምላክ የሚገለጽ አይደለም። ቦታቸዋለ ይሄ ነው እና ስለዚህ ወደዚህ ወደ ኢስላም እንዲመጡ ሰዎች አምላክ አላህ ሱብሓነሁ ወተዓላ በየዘመናት ነብያት የሚባሉን እያስነሳ ለትውልድ እንዲያስተምሩ አዟቸዋል። እስላምን እንድንከተል ያዛል። አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ኢነ ዲነ ዒንደላሂ ልኢስላም አለ። ከእኔ ከአምላካችሁ ከአላህ ዘንድ ቀጥተኛ ሃይማኖት እስልምና ነው እያለ ይናገራል። ወረዲቱ ለኩም ልኢስላመ ዲና ይላል። ሌላ ቦታ ላይ እስልምና ሃይማኖት ብቻ ነው የወደድኩላችሁ ይላል። በሌላ ቦታ ላይ ወቁል ለለዚነ ኡቱል ኪታብ ወልኡሚይን አስለምቱም ይላል። ሙሐመድ ሆይ ለእነዚያ ለአይሁድና እና ለክርስቲያኖች እንዲሁም ለሌላውም ህዝብ ሙስሊም ሁኑ በላቸው ይላል። ፈኢን አስለሙ ፈቀድ ይህተደው አለ። ከሰለሙ በእርግጥም ቀና ጎዳና ተመሩ። ወኢን ተወለው ፈኢነማ ዐለይከ ልበላግ አያነሰልምም እምቢ ካሉ ደግሞ በአንተ ላይ ያለብህ ግዴታ ማድረስ ብቻ ነው አለ። ራቻለ እሺ ፈቃደኛ ከሆንክ እስልምናን ለመቀበል ሻሃዳ እናስይዛለን። እስላማዊ ትምህርት ምን አለ መሰለህ፣ ቆይ እኔ አሁን የማውቀው አለ በእኛ ሃይማኖት ማለት ነው። እሺ የሆነ ሰው ወደ ሃይማኖት እንትን ሲል እንደዚህ የቄስ ትምህርት የሚያማርበት ምናምን ቦታ አለ። ተረድተኛል? እና እኔ አሁን አባቴ ጋር ነው የምኖረው፣ ቤተሰብ ጋር ነው የምኖረው። አባቴ መጋዘን ውስጥ ነው የምሰራው። ይህን ነገር ከተቀበልኩ አይኔ እንደማይፈልጉ 100% አውቃለሁ። ግን ያንን ሁሉ ነገር እኔ ሁሉንም ነገር ለመተው ዝግጁ ነኝ። ግን እኔ አንድ ነገር ፈልጋለሁ። ገብቷል? መማር ፈልጋለሁ፣ ማወቅ ፈልጋለሁ፣ ሁሉንም ነገር ማወቅ ፈልጋለሁ። ያወቅኩት ነገር አለ። እሱ አሁን ለምቀየርበት በቂ ምክንያቴ ነው። ተረድተኛል? ግን ወደዛ ቦታ መሄድ ፈልጋለሁ። ምናልባት እናንተ እንደዚህ ያለበት ቦታ እኔ መማር የምችልበት ቦታ እንደዛ እኔ አሁን ለብዙ ሰዎችም አርአያ መሆን ነው የምፈልገው። ተረድተኛል? እና ወደዛ ቦታ መሄድ ፈልጋለሁ። እኔ አሁን ያን አድርጌ እዚህ መኖር እችላለሁ፣ የፈለገውም ነገር መቀበል እችላለሁ። ያ አያስገደኝም። ግን በዚህ ባለበት ሁኔታ አይደለም። እኔ ብዙ ነገር ወደፊት አለ አይደለ ማገልገል እንትን ማለት በዚህ ሁኔታ ሁኜ መሄድ አልፈልግም እንጂ አሁን እኔ ነገር ባረግ ወንድሞቼ በእኔ ላይ ወይም ቤተሰብ የሆነ ነገር እንደሚያደርግ አምናለሁ። ያን ነገር ደግሞ ለማድረግ ስማችን እንደዚህ ያጠፋ ምናምን እንደሚሉኝ ስለማምን ነው። ገብተዋል? እኔ ግን አሁን ባለውበት ሁኔታ ሳይሆን ለብዙ ሰው አርአያ ሁኜ ተገዝቼ በደንብ አውቄው ማለት አሁን ያሳለፍኩት ነገር ራሱ በጣም የሚቆረቁረኝ ታውቃለህ። አሁን ያሳለፍኩት ራሱ ግን ያው አሁን ላይ ይሄን ልቤን ብሩ ስላደረገልኝ በጣም አመሰግናለሁ ፈጣሪዬም ማለት ነው። እና ምን አለ መሰለህ ብቻ አሁን ቃላት ያጥረኛል ታውቃለህ። ድፍረቱም እንደዚህ የለኝም። እንዴት አደርጋለሁ መሰለህ እና እኔ አሁን አንተ ለቤተሰብ መናገር አይጠበቅም። እናንተ አሁን በየቀኑ የምታደርጉትን ነገር አለ አይደል? እቀን አለው እሱ ማድረግ ፈልጋለሁ። ብዙ ነገር እነዛን ነገሮች ማሳካት ፈልጋለሁ። እኔ አሁን ምንም ነገር አልፈልግም። ምድራዊ ነገር ማለት በልቡ ምናልባት ይሄንን በልቡ ያለ ሰው ነው የሚያውቀው፣ በልቡ ያለ ሰው ብቻ ነው። እና ከዚህ በላይ መናገር አልችልም። እሱ እኔ አሁን ለኔ በቂ ነው ብዬ አላውቅም። እሱን ማድረግ በጣም ቀላል ነው። የትም ቦታ ሂጅ አደርገዋለሁ። ግን ያን አይደለም። ከዛ የሚቀጥሉ ብዙ ነገሮች አሉ። ማወቅ መማር ብዙ ነገሮች አሉ። ገብቷል? እሱን አድርገህ ብቻ በቂ ነው ማለት አይደለም። እኔ አሁን ብቻ ተረድተኛል ብዬ አስባለሁ።
አንደኛ ሰውየው ከሰለመ በኋላ ለማንኛውም የእስላማዊ ትምህርቶች እንድትማርና እንዲያግዝህ ከታች ያለው ይህ ፋይል የሚል ይታያል። ፎሎ አድርጎስ። እሺ ከታች ያለው ከአንተ በታች ያለው ልጅ አለ ፋይዝ ጀማል የሚል ይታያል። እሱን ፎሎ አድርገን እና በውስጥ አናግረህ እስላማዊ ትምህርቶች እንድትማር ይረዳሃል ኢንሻአላህ። ሌላኛው ነገር አንድ ሰው ሻሃዳ ወይንም ተቀብሎ እስልምና ከተረዳ በኋላ አንተ ቤተሰቦች ቢያውቁብህ ይሄን ነገር ችግር የሚፈጥርበት ከሆነ ለብቻ ገንጠል ያለ ቦታ የምታገኝበት ክላስ ካለ እዛች እነሱ በማያዩበት ጊዜ መስከር ትችላለህ። ሶላቶችን ሙስሊም ጓደኛ ካለ ምን እንደሚባል አላውቅም። ምን እንደሚባል አላውቅም። መልካም ገብቶሃል? ያን ነገር ነው መማር ፈልገዋል። መልካም እሱ ከታች ያለው ልጅ እሱ ያግዝሃል። ሶላት ውስጥ የሚባሉትን ነገራቶች ከነ ትርጉሙ ያስተምርሃል። ያንን ትማራለህ። እሺ ይበልጥ ደግሞ ወደፊት የምትማርበት መድረሳ ምናምን እስላማዊ ትምህርት ቤቶች ማንኛውም ሙስሊም ያግዝሃል ኢንሻአላህ። እና እሱ ነው እንድታመቻችልኝ ፈልገው። አሁን ነገውንም መምጣት ይችላሉ። እዛ ቦታ ይሄድ እዚህ ቦታ አለ ብትሉኝ እዛ ቦታ መድረስ ይችላለሁኝ እንኳን። ከዛም በኋላ ሁሉንም ነገር አቁሜ እሱን ብቻ ነው የምፈልገው። ታውቃለህ፣ እኔ የምፈልገው ይሄን ነው። ታዘይዱን የምታገኙ ልጆች ካላቸው አገናኙት። እሺ ምናልባት ትምህርት ቤት ካላቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። ፎሎ አድርገኝ ወንድም፣ እኔ ሰለምቶች ግሩፕ አስገባለሁ። ፎሎ አድርገኝ፣ እዛም ትማራለህ፣ ፋይዝም ጋር ትማራለህ። አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ በመጀመሪያ ጀዛከላህ ኸይር ስላስገባኝ በጣም ነው የማመሰግነው። አንድ ጥያቄ ነበረኝና እኔ ሙስሊም ነኝ ማለት በቃ በቁርአንም በሐዲስም በደንብ አድርጌ ነው የማምነው። ግን በዚህ አሁን በዚህ ሰሞን የሆነ ሳረግ ትንሽ የግጭት ፈጠረብኝና አንተም የጠየቀው የሆነ በደንብ አድርገህ ስለምትመልስልኝ ስለማቅ ነውና በደንብ ብለህ እንድትመልስልኝ ብዬ ነው እንዲገባኝ ብዬ አዛብ القبر ሲባል ማለት እኔ በእንትን ነው የማውቀው ይሄ በሐዲስ ላይ አዛብ القبر እንዳለ ማለት ነው። እና ቁርአን ላይ ሱረት ያሲን ላይ ምንድን ነበብኩኝ من بعثنا من مرقدنا እንዴት ነው እሷችን? ሰላም ነው አልሐምዱሊላህ። እሺ እና من بعثنا من مرقدنا ይላሉ ማለት ትርጉሙ ላይ ምንድነው ያየሁት? ከመተኛታችን ማን ነው የቀሰቀሰን? የሆነ ተኝተው ቀብር ላይ ተኝተው እንደነበርና ልክ እንደሚነሱና ይሄን የሚሉት የሆነ ናቸው ማለት ሙስሊም ያልሆኑ ሰዎች ሙስሊም ያልሆኑ ማለት ገብተዋል። በቃ ላይ የሌሉ በአላህ ዲን ላይ ወይም በሲራጥ ላይ የሌሉ በአላህ ሁዳ ላይ የሌሉ ናቸውና እንደዚህ አይነት ሰዎች ደግሞ ማቃው ቀብር ላይ ቅጣት ነው የሚጠብቃቸው። እነዚህ ተነስተው መንባዓተና ሚመርቀዲና ካሉ ቅጣት አለመኖሩ ያስይዛል ወይ? በሌላ ኢለቢስና የውመን አው ባዕደ የውም ነው ቃሉ በለቢስና የውመን አው ባዕደ የውም ይላሉ። አንድ ቀን ወይም ግማሽ ነው ማን ነው የቆየን ምናምን ይላሉና በቃ የቀብር ቅጣታቸውን ወይም የቀብር ጊዜያቸውን በዚህ አጭርነት ከገለጹ የቀብር ቅጣት አለመኖሩ ያስይዛልን ወይም ከሐዲስ ጋር ተጋጨብኝ ነገርና እንድትመልስልኝ ፈልጌ ነው። እሺ عذاب القبر ثابت في الكتاب والسنة። የቀብር ቅጣት ወይንም የቀብር ጸጋ ልክ እንደሆነ ወነዒም القبر በቁርአንና በሐዲስ የጸደቀ ወደ አያዎቹ እነሱን እናብራራቸዋለን እንመጣለን። ግን ይሄ አስል ነው፣ መሰረት ነው፣ የእምነታችን መሰረት አንደኛ ምንድነው? የቀብር ቅጣትና ጸጋ አለ። ይሄን አላህ ሱብሓነሁ ወተዓላ በቁርአን ላይ ይናገራል። النار يعرضون عليها ስለ ፊርዓውንና ስለ ተከታዮቹ ሲናገር አላህ ሱረቱል ገፋፊር ላይ ምን ይላል? النار يعرضون عليها غدوا وعشيا በጠዋትና በማታ እሳት በእነርሱ ላይ ይቀርብላቸዋል፣ በእሳት ይቀጣሉ። ወየውመ ተቁሙ ሰዓቱ አድኪሉ አለ ፊርዓውነ አሸደል ዐዛብ የትንሣኤዋ ቀን በምትቆም ጊዜ ደግሞ ብርቱ ወደሆነው ቅጣት ወደ ጀሃነም አስገቧቸው ይባላል አለ። አየሽ አይደለ? ጀሃነም ውስጥ ከመግባታቸው በፊት በቀብር ውስጥ ቅጣት እንዳለባቸው አላህ ሱብሓነሁ ወተዓላ የእሳት ቅጣት እንዳለባቸው ይናገራል።
በሌላ ቦታ ላይ በሱረቱል ሙእሚኑን ላይ አላህ ሱብሓነሁ ወተዓላ ምን ይላል? ሐታ ኢዛ ጃአ አሐደሁሙል መውቱ ቃለ ረቢ እርጂዑን ለዐሊ አዕመሉ ሷሊሐን ፊማ ተረክት ከላ ኢነሃ ከሊመቱን ሁወ ቃኢሉሃ ወሚን ወራኢሂም በርዘኹን ኢላ የውም ዩብዓሱን። ሰዎች እስከሚቀሰቀሱበት ቀን ድረስ ለእነርሱ በርዘኽ የተባለ የቀብር ህይወት አለባቸው እያለ ይናገራል። ገብታችኋል? በርዘኽ ማለት በአንድ ነገርና በሌላ ነገር መካከል ያለ ክፍተት ነው። ስለዚህ በዚች ባለንባት ህይወትና በቀጣዩ ዓለም በየውመል ቂያማ ድረስ መካከል ያለውን ህይወት ወሚን ወራኢሂም በርዘኹን ኢላ የውም ዩብዓሱን እስከሚቀሰቀሱበት ቀን ድረስ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከዛሊክ ልክ እንዲሁ ሐዲስ ላይ የቀብር ቅጣትና ጸጋ እንዳለ ተናግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ከሰሃቦቻቸው ጋር በሆነ ቀብር ስር እያለፉ እያለ ምን አሉ? ኢነሁማ ለዩዐዘባን ያሉ፣ እነዚህ የሁለት ቀብር ባለቤቶች አሁን እየተቀጡ ነው አሉ። ወማ ዩዐዘባኒ ፊ ከቢር አሐዱሁማ ካነ ላ የስተቲሩ ሚን በውሊህ ወልአኸሩ ካነ የምሺ ቢነሚማ አሉ። አሁን አንደኛው እየተቀጣ ያለው ከሽንቱ በአግባቡ አይጸዳዳም ነበር አሉ። ያ ማለት ሶላት እስቲንጃ ሲያደርግ ጊዜ ሽንቱን በአግባቡ አያደርግም ነበር ሰውየው። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ተነዘሁ ሚነል በውል ፈኢነ ዐመተ ዐዛብል ቀብር ሚነል በውል አሉ። የቀብር ቅጣት እንዳለ ተናግረዋል። ከሽንት በአግባቡ ተጽዳዱ፣ አብዛኛው የቀብር ቅጣት ከሽንት በአግባቡ ባለመጸዳዳት ነው እና ሰውየው እስቲንጃ ሲያደርግ ጊዜ በስነስርዓት ማድረግ አለበት ረጋ ብሎ ቦታቸዋል። ያ ሽንቱ እየነጀሰው ከሆነ ይሄ ነገር ያስጠይቀዋል። ያ የቀብር ቅጣት እንዳለ ተናገሩ። ሌላኛው ወልአኸሩ ካነ የምሺ ቢነሚማ አሉ። ሌላኛው በቀብር ውስጥ እየተቀጣ ያለበት ምክንያት ነገርን ያዋስድ ነበር አሉ። ነገረኛ ሰዎች እነማሙ ላ የድኹሉል ጀነ ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ወፊ ሪዋየቲን ኡኽራ አልቀታቱ ላ የድኹሉል ጀነ ብሎ ተናገሩ። ይታቻላል። ይህ ነው እና ስለዚህ የቀብር ቅጣት እንዳለ ከዚህ ትረዳላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ተናግረዋል። ثم يأتياه ملكان فيسألانه فيقيمانه فيسألانه ثلاثة أسئلة: من ربك وما دينك وما نبيك أو ما هذا الرجل الذي بعث فيك. إيه كلهم እንዳለ የቀብር ጥያቄዎች ከዛ በኋላ የቀብር ቅጣት እንዳለ ተናግረዋል። ስለዚህ አሁን ወደ አነሳሻቸው አያዎች እንምጣ። እሱ ምንድነው? የጊዜያት ማጠሩ ቃሉ ለቢትና የውመን አው ባዕض የውም የሚሉት ምን ያክል ጊዜ ቆያችሁ ሲባሉ ጊዜው መልቂያማ ከሃዲያኖች አንድ ቀን ወይ ግማሽ ቀን ይላሉ። እንደዚያ ከሆነች ታዲያ የቀብር ቅጣት በዚህ ቅጽበት አልፏል ማለት እንችላለን። አሁን እዚህ ጋር ልናውቅ የሚገባው ነገር ምንድነው? ከአኺራ አንጻር ከሞት በኋላ ያለውን ህይወት አንጻር የምድራዊ ህይወት አጭር መሆኗን ነው የምንረዳው። በተሻለ ሰዎች የውመል ቂያማ ለ50 ሺህ ዓመት ሊቆሙ ሲዘጋጁ በምድር ላይ የቆያትን የ50 ዓመት የ60 ዓመት ጊዜ ከምን ሊቆጥሯት ይችላሉ? ምንም ጥቂት እንደሆነች ነው። ታውቃላችሁ አይደል? ምንም ጥቂት እንደሆነች ነው። ሌላኛው የቀብር ህይወትን ከይፍያውን ካልመረዳት ነው። ምን አለ መሰለሽ እህት፣ ገይብ የሆኑ ነገራቶች በእኛ ከይፍያ ወይም በእኛ እንዴት ሁኔታው በዚህ መልኩ ነው ብሎ በእንደ ምድራዊ ከተረዳ ነው እሱ የዛኔ ነው ስህተት የሚፈጠረው። ጌታቸዋል አዛብ القبر ثابت في الكتاب والسنة لكن كيفيتها وزمنها لا يعلمها إلا الله سبحانه وتعالى። ሁኔታው እንዴት ነው የቀብር ህይወት ልክ እንዲሁ ደግሞ ጊዜው እንዴት ነው የሚያልፈው የሚለውን አላህ ሱብሓነሁ ወተዓላ ራሱ ነው የሚያውቀው። እሱ እንደ ምድራዊ ህይወት አይደለም። ቀንና ሌሊት ፀሐይ ጨረቃ የሚያልፍበት ዓለም አይደለም። ከይፍያውን ወደ አላህ ነው። ልብ በይ። መላእክቶችን እናውቃለን እኛ። ለምሳሌ ክንፋማ ናቸው። 600 ክንፍ ያለው አካል አለ መልአኩ ጅብሪል። ምን አይነት ነው ከይፍያው? ላ ያዕለሙ ኢለላህ። ማንኛውም ስለ ሩቅ እውቀት የተነገሩ ነገራቶችን ሁሉ ከይፍያውን እንደ ምድራዊ መመዘን የለብንም። እንደ ምድራዊ መመዘን አንችልም። እነዚያ በቁርአን ሐዲስ ላይ ከጸደቀ ያን ነገር ከይፍያው ለአላህ ሱብሓነሁ ወተዓላ መተው ያ ነው እና ከአኺራ አንጻር ሲታይ ነው እነዚህ ጊዜያቶች አጭር የመሰሉ ገብቶሻል። ሌላኛው የቃሉ ያ ወይለና መን በዐተና ሚን መርቀዲና ዋ ጥፋታችን ማን ነው ከእንቅልፋችን የቀሰቀሰን ይላሉ ከሃዲያኖች። ስለዚህ ቅጣት አለመኖሩን ያሳያል ወይ? አያሳይም። በእነርሱ ላይ ያለፈው ጊዜ ጥቂት ጊዜ መሆኑን ያሳያል ወይ? አያሳይም። ዘመናቶች አልፈዋል፣ ተቆጥረዋል። ይባቻል። ግን ያ የሚያልፈው እንዴት መሰላችሁ? በሌላ ቦታ መረዳት ትችላለሽ። ያ የሚያልፈው ልክ በአጭር ጊዜ እንዳለፈ ይመስላል እኛ በቁርአኑ ላይ ሲናገር፣ በእነርሱ ላይ ግን ያ ቅጣት እስከ የውመል ቂያማ ድረስ ይቀጥላል።
ለምሳሌ ልስጥሽ የሞቱ ሰዎች ከዛ በኋላ በሚቀሰቀሱ ጊዜ ምን ያክል ጊዜ እንደሚሰማቸው አጭር ጊዜ ነው የሚሰማቸው ይመስላል። ቅጣቱ ግን አልፏል። ቅጣቱ ሆኗል በእነሱ ላይ፣ ጸጋውን አልፏል በእነሱ ላይ፣ ጸጋውን አግኝተዋል። መልካም ሰዎች ከሆኑ አስሐቡል ከህፍን ታውቂያለሽ አይደል? ሜትሽናሽ አውቃለሁ። አስሐቡል ከህፍ ምን ያክል ጊዜ ነው የቆዩት? 309 ዓመት አይደል? ነገር ግን ሲቀሰቀሱ 309 ዓመት እንደቆየ ያውቁ ነበር ወይንስ ግማሽ ቀን ነች? ግማሽ ቀን። አይዋ አየሽው አይደለ? ነገር ግን እነዚህ ሰዎች አልቆየንም እኛ ግማሽ ቀን ነው ብለው እነሱ እንደዛ ነው የሚያውቁት። ነገር ግን በእነርሱ ላይ ያለፈው ጊዜ ምን ያክል ነው ከተባለ 309 ዓመት። አሁንም ልክ እንዲሁ ሌላ ምሳሌ ልስጥሽ። ዑዘይር ሱረቱል በቀራ ላይ ታሪኩ ተገልጿል። አው ከለዚ መረ ዐላ ቀርየትን ወሂየ ኻዊየቱን ዐላ ዑሩሽሃ ቃለ አና ዩሕዪ ሃዚሂ ላሁ በዕደ መውቲሃ ፈአማተሁ ላሁ ከም 100 ዓም ثم بعثه قال كم لبثت ከዛ ሲቀሰቀስ ጊዜ ምን አለ ዑዘይር ምን ያክል ጊዜ ነው የቆየው? 100 ዓመት ቆይቷል። አላህ ሙት አለው እና ለ100 ዓመት ያክል ቆየ። ከ100 ዓመት በኋላ ሲቀሰቀሰው ግን የቀብር ህይወት ልክ እንደዛ ነው የሚያልፈው ሰዎች ከሞቱ በኋላ ማለት ነው። ልክ የቀብር ህይወትና ይሄ ተመሳሳይ ነው። ቆይታ ጊዜ ምን ያክል ነው ብለን ስናይ ዑዘይር 100 ዓመት ቆይቷል። ነገር ግን አላህ ቀሰቀሰውና ምን ያክል ጊዜ ቆየህ ሲለው ቃለ ለቢስቱ የውመን አው በዕደ የውም አንድ ቀን የግማሽ ቀን ነች የቆየኋት አለ። እሺ አይደለ? ለምንድን ነው ይሄ የሆነው ከተባለ ያ የቀብር ህይወት ከሞት በኋላ ያለው ህይወት እዚህ ዱንያ ላይ እንደምንኖረው ዓለም አይደለም፣ የተለየ ነው። ያ ማለት ግን በዚያ አጭር ጊዜ ነች ያሳለፏት ማለት አይደለም። በጣም ረጅም ጊዜ ነው በእነሱ ላይ የተቆጠረው። ያው ኖህ ከሞተ እስካሁን ድረስ በጣም ቆይተዋል የዛ ዘመን ሰዎች አይደለ? አሁን ግን ለነሱ ሲታይ ጊዜ እንዳጭር ነው የሚሆነው። በእኛ እንደዚህ ምድራዊ ላይ እንደምንቆጥረው አይደለም። ፀሐይ፣ ጨረቃ፣ ቀን፣ ሌሊት እየተፈራረቀባቸው አይደለም። ሌላ ዓለም ነው እሱ። ከይፍያውን ወደ አላህ ሱብሓነሁ ወተዓላ ማስጠጋት ነው ያለብን። አሁን እንትን ያለሽ ክር ያለሽ ምንድን ነው? እንደ ምድራዊ እንትን ስለመዘን ነው። እንደ ምድራዊ ህይወት አይደለም ምን መዝ ነው። ያን ከይፍያውን አላህ ሱብሓነሁ ወተዓላ ነው የሚያውቀው። አጭር ጊዜ መስሎ የሚታይ ይሆናል፣ ግን ብዙ ጸጋዎችና ቅጣቶች በዚያ ላይ ያልፋሉ። እንደ ምሳሌ ልስጥሽ። እንቅልፍሽን ተኝተሽ ልክ ማታ ተኝተሽ ጠዋት ስትነሺ በህልምሽ ብዙ ሀገር ሄደሻል። አሜሪካ ሄደሻል፣ ጅዳ ሄደሻል፣ ብዙ ሀገር ሄደሽ ብዙ ስራ ሰርታችሁ ትመጣላችሁ አይደል? በህልማችሁ ግን ስትነሱ ያን ሁሉ ዓለም አልሄዳችሁም። በዚያች በአጭር ጊዜ ይሄ ሁሉ ተከስቷል። በገሃዱ ዓለም ይሄንን እስኪ ልሄደው ብትይ ትሄጃለሽ በአንድ ቀን ውስጥ? በእግርሽ ያንን ሁሉ ተጉዘሽ ሄደሽ የተለያዩ ሀገራቶች በገሃዱ ቢሆን በጣም ብዙ ዓመታቶች ይፈልጋሉ። ግን በአጭር ጊዜ ሆኗል ያ ነገር። የእንቅልፍና የሞት ሁኔታ አንድ አይነት ናቸው። በጥቂት ጊዜያት ውስጥ ብዙ ነገራቶች እዛ ሲከሰቱ እናያለን። በህልማችሁ ስታዩ መጥፎ ህልሞችን ብዙ ቅጣት፣ ለምሳሌ የተቃጠልክ ልታይ ትችላለህ፣ ወይም ከተራራ እየወደቅክ ልታይ ትችላለህ። ያ ሁሉ ቅጣት እንደዛ ይሰማል። ያታችሁ አለ አይደል? እነዚያ ነገር ወደ ሌላ ሀገር ያ ሁሉ ነገር ያልፋል። ነገር ግን በገሃዱ ዓለም ቢሆን ያ ነገር በጣም ብዙ ጊዜያትን ይፈልጋል። ስለዚህ የቀብር ህይወት አጭር ሆኖ ይታያል። ነገር ግን ቅጣቱ እንዳለ ነው። አጭር ሆኖ ይታያል፣ ጸጋው እንዳለ ነው። ያታችኋል። እና ትልቅ አስሉ ምንድነው መሰለሽ? ያንን በምድራዊ ከይፍያ ማየት የለብንም። የራሱ የሆነ ከይፍያ ያለው ሁኔታውን አላህ ሱብሓነሁ ወተዓላ ራሱ ነው የሚያውቀው። ቅጣቱ እንዳለ ጸጋው እንዳለ ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ በግልጽ ተናግረውታል። ያንን እንደተናገሩት አምነን እንቀበላለን። ሌላው ጊዜው አንድ ቀን ነው የቆየ ነው ብለዋል ያልሽውን እሱ ከአኺራ አንጻር ሲታይ ነው። ከአኺራ አንጻር የምድራዊ ህይወታችን በጣም አጭር ህይወት ነች። ገብቶሻል? እና ቃሉ ለቢስና የውመን አው በዕደ የውም የሚሉት ለዚያ ነው። ምን ያክል ጊዜ ቆያችሁ በምድር ላይ ሲባሉ በቀጣዩ ዓለም አንድ ቀን ወይ ግማሽ ቀን ነው የቆየ ነው ብለው ይናገራሉ። ከአኺራ አንጻር ማለት ነው። ገና በመቆም ብቻ መሕሸር ላይ 50 ሺህ ዓመት እንደሚቆሙ ያውቁታልና እነዚህ ሰዎች በምድራዊ ህይወት ሲታይ ምድር ላይ የቆዩት 50 ዓመት እዚያ ምንም ማለት አይደለች። ልክ ሰው የእንቅልፉን ተኝቶ የተነሳ ያክል ነው። እና ይሄ ነው እህት። እሺ ወላሂ በጣም ነው መሰግነው። አላህ ኸይር ጀዛህን ይክፈል።
ጀነተል ፊርደውስ ይወፍቅህ። በጣም አመሰግናለሁ። አሚን ወያኩም። እሺ ሁሱ ልጁን ሻሃዳ አልያዘም ዳኒ። እሺ ከፈለገ እናስይዘዋለን። እስላማዊ ትምህርቶችን ከእናንተ ጋር እንዲቀጥል እነግረዋለሁ። ከፈለገ መጨረሻ ላይ ያዝ፣ እንደርሱ ምርጫ። ዳኒ አሁን ሻሃዳ መያዝ ትፈልጋለህ ወይንስ ትቆያለህ? አሁን ታጥቤ ምናምን ማታ ይገባሉ። ማታ እንትን ልበል ይቻላል። ደስ ይላል። ይቻላል። ደስ ይላል። እሺ ማታ እገባለሁ። 12 ሰዓት ይገባሉ። አዎ ማታ እንገባለን። ይቻላል። በቃ 12 ሰዓት